ቡችሎቹ የሚፋጁበት ጊዜ ደርሷል። አጋጣሚውን እንጠቀምበታ። ቀላል እንጠቀማለን። ከተለኩሰ አይቀር በደንብ እናነደዋለን። ስለ ኢንስፔክተሩ አታውቅም ነበር? አዎ እንደ አዲስ ለኔ እየነገረችኝ ነው። እኔ ቀድሜ እንደነገርኩ ነገርካት? መጀመሪያማ ደስ ይበላት ብዬ ባላወቀ ነበር የሆንኩላት። የታባቷችሁስ? ከዛስ ግን እያወራች ማለ አውቃለሁ ብዬ አስደነገጥኳታ። እቺ ወረኛ አሁን ያንን ሆዳደር ኢንስፔክተር እሰራለታለሁ እያለች ነው። እንዲያቅልሉልን እንጂ የሁሉም መውደቂያ በእኛ እጅ መሆኑን አላወቁ። ቡችሎች አወተብን እኮ ያስመሳይ። ከአቤኒ ጋር ቆሞ አየሁት እኮ። እሱ ይገርማል እንዴ? እኛ ጋር የመጣው ለማን ሆነና? ለአቤኒ ነው? ለዜማ። ምን? ዜማ በህይወት መኖሯን ከጅምሩ የሚያውቅ ነበር ማለት ነው? አይገርምም? ወይኔ ዛና የማንም መጮች አሉን። እንዴት ግን አልተጠራጠርንም? መቼ የሚያስጠረጥር ነገር ሰርቱ? ቆይሽ ወደኛ የመጣው ለምንድን ነው? ማስረጃ ሊይዝብን ነው። ብቻማ አይደለም። እና ምንድነው? ሶስተኛው ሰው ስለያዳ ለማወቅ። ለዛ ነው ወዳጅ መስሎ የቀረበ። እኔም እሰራለታለሁ። ድል ዛና እድል እና ኢዛና ተያዙ። ምክንያቱም ኢዛና ቃላብን ከአቢኒ ጋር እያወራ ስላየው ነገሮችን ያበላሹብኛል በማለት በመፍራትና በመስጋት ሁለታቸውም አንድ ላይ ሆነው እያወሩ ባሉበት ሰዓት ምንም ሳያስቡት እንግዲህ በመምጣት ሁለቱንም እሱ ወደሚፈልገው ቦታ ለጊዜው ወስዶ ሰትሯቸዋል። ምክንያቱም ነገሮችን እያበላሸች ነው እድል። ገና ኢዛና ገና ለገናው ስላያት ለእድል ደውሎ እድል ጋር ተገናኝተው ስለነበረ እድል ደግሞ ለናቲ ስለደወለች ከዚህ በኋላ እነሱን ብተዋቸው ብለቃቸው ውጭ ቢሆኑ እንደፈለጉ ነገሮችን ላያስኬዱልኝ ይችላሉ በማለት እንግዲህ ሁለታቸውንም እሱ ወደሚፈልግበት ቦታ ለጊዜው ደብቆ አስቀምጧቸዋል። ስልካቸውንም ቀምቶ ምክንያቱም ያዳንም አስይዞት እዛ እየተመረመረ ነው ያለው። እዚህ ደግሞ እነሱ ሁለታቸውም ያው ከዚህ በፊት ወንጀለኛ እንደሆኑ ሁለታቸውንም ያውቅ ነበረ። ነገር ግን እስካሁን ድረስ በሱ ቁጥጥር ስለነበሩ እሱ ሁለታቸውንም በዚህ ውጡ በዚህ ግቡ እያለ አእምሯቸውን ተቆጣጥሯቸው ነበረ። ነገር ግን አሁን የዜማ ሰው እንደሆነ ስላወቁበት ነገሮቹ እንደሚበላሹ ስለሚያውቅ ሁለታቸውንም ተይዘዋል ማለት ነው። እንግዲህ እድል እስከዛሬ ድረስ ቃላብ ለነሱ የሚያግዝና የሚረዳ ነበር እየመሰላት። ነገር ግን ናቲ የዜማ ሰው እንደሆነና ዜማ እንዳመጣችው ሲነገር በጣም ነበረ ስትሰማ የደነገጠችው። እንግዲህ ኢዛና ባያየው ኑሮ እድል እስከዛሬ ድረስ አላየችም፣ አምናው ነበረ። ነገር ግን ያው የዜማ ሰው በመሆኑ በጣም ተናዷል ኢዛና። እስከዛሬ ድረስ የሚገርመውና የሚያናድደው ነገር ዜማ በህይወት እንዳለች ያውቃል ማለት ነው። ሰራለን እያሉ ባሉበት ሰዓት ነው እንግዲህ ቃላብ ፈጥኖ በመምጣት ሁለታቸውንም እያያዛቸው ማለት ነው። እንግዲህ ናቲ ልዑልን ስለ ዜማ አንተ እንደዚህ የሆንክ ያለኸው ምንድን ነው? ዜማን ትወዳታለህ ወይ ብሎ ሲለው አዎ እወዳታለሁ፣ ዜማን ምንም አታደርጋትም ብሎ ነበረ ያቋመው። ያው ልዑል እንግዲህ ናቲ በጣም ተናዶ ልዑልን ከተቀመጠበት ጥሎት ሄዶ አንተ የናቴ ልጅ እንዴት እኔን ሊገሉ ያሉ ሰዎች ጋር እንደዚህ ጥብቅና ትቆማለህ? በጣም ታሳፍራለህ። ከዚህ በኋላ ከዜማ ወይ ከኔ መምረጥ አለብህ ብሎ ምርጫ ሰጥቶት ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ካያችሁት ታገኙታላችሁ ማለት ነው። አስገባላችኋለሁ። እንግዲህ ናቲ ልዑልን ምርጫ ሰጥቶት ነበረ። ልዑልም አማራጭ ሲያጣ አስቦበት ተመልሶ ከእኔና ከዜማ ማንን መረጥክ ብሎ ሲለው የእናቴ ልጅ ወንድሜ፣ እንዴት ባንተ እደራደራለሁ? ባንተ እኮ ማንም ጋር አልደራደርም ብሎ ሲለው ወንድም ማለት በቃ እንደዚህ ነው፣ አየህ አሁን ገና ነፍስ አወቅ ብሎ ሲለው
ማለት ግን ወንድሜ አንተን መረጥኩ ማለት እኮ ዜማን የሆነ ነገር ታደርጋታለህ ማለት አይደለም። ግን እኔ ወንድሜን እንደምመርጥ በደንብ ጠንቅቀህ ታውቃለህ። ግን ደግሞ አንተም አንድ ነገር ልትረዳኝ ይገባል ብሎ ሲለው ምንድን ነው እሱ ሲል ዜማ እንደዚህ እንደማታደርግ በጣም ታውቃለህ አንተ እና ዜማን ልትጎዳት አይገባም። ስታፈቅራት የነበረች ልጅ እኮ ናት። እንዴት በእድልና በኢዛናት ተንኮል ዜማን አጠቃታለሁ ብለህ ትላለህ ብሎ ሲል ማጥቃትም ካለብን አቢኒ እንጂ ዜማ ምንም አላደረገችም ብሎ ሲል ወደደም ጠላም አብረው ነው ይሄንን ስራ የሰሩት። ሁለታቸውን ነው ማጥፋትና ማጥቀት ካለብኝ እንጂ አንደኛቸውን ለይቼ እምተውበት ነገር የለኝም ብሎ ነበረ ያለው ማለት ነው። እንግዲህ እድልና ኢዛና አብረው ቁጭ ብለው እያወሩ እየተወያዩ ባሉበት ሰዓት አንቺ አስመሳይ ነሽ ምናምን ብሎ ነቅቶባት ነበረ። ምክንያቱም አንቺን ናቲን በፍጹም ልታመልጪ አትችይም፣ በሆነ ነገር ተስማምተሽ ለቆሽ እንጂ ብሎ ሲላት በጣም ተደናግጣ ነበረ። ቆይ እንዴት ሊያውቅ ቻለ ምናምን ስትጠራጠር ነበር። ግን ቢሆንም ከአሁን በኋላ እንደማይፈራና ነገሮችን እንደሚጋፈጥ ሲነግራት እስኪ ወንድ ነህ ሞክር ስትል ታያለሽ ከአሁን በኋላ አልሸሽም ምናምን ሲላት እናት መጣ ስትለው በጣም ነበረ የደነገጠውን እና ለዚህ ልብህ ነው ማለት ነው እንትን የምትለው ቦቅቧቃ ስትለው እኔማ ቦቅቧቃ አይደለሁም ባክሽ ይሄ ፌር አይደለም ምናምን ብሎ ሲላት ነበር። እሷም በነፍስ ውስጥ ተጫወትበት ተቆየች በኋላ ተቀመጠችበት ጥሏት ነበር የሄደ። ምክንያቱም መቼስ 24 ሰዓት አብረን አንሆን ከዚህ በኋላ ልሄድ ነው ወደ ቤቴ ጥላ እያለ መንገድ በጀመረበት ሰዓት አቤል እንግዲህ የኑሃ ወንድም ለእድል ደውሎ እኔ ምልሽ ታግተሽ ነበር አሉ፣ ከዛ ተለቀቅሽ ብሎ ሲላት ማን ነው ያለህ ስትል ኢንስፔክተር ቃላብ ነው የነገረኝ ስትል በፍጹም ተሳስተሃል ስትል ቆይ ከያዘሽ እንዴት ሊለቅሽ ቻለ ምናምን ስትል እንደ ዞረ ከኋላው መትቸው ነው ያመለጥኩት ብሎ ሲል አይ እኔ ይሄ ነገር አላሳመነኝም፣ እንዴት ነው ላታምን የቻልከው ስትል ኢንስፔክተርም ቃላብም ያው ለኛ ለሱ እንደምትሰሪ እንደለቀቀሽ ነው እየነገረኝ እንጂ ናቲ ታገኘሽ ሊለቅሽ አይችልም። ስለዚህ አንቺ በፍጹም አምልጠሽ አይደለም በሆነ ነገር ተስማምተሽ ለቆሽ ነው። ቃላብ እንዳለውም ምናልባሽ ለነሱ መረጃ እንድታቀቢ ይሆናል የለቀቀሽ እንጂ ናቲማ አጊቶ እንደዚህ እሱም ማምለጥ እንደማትቺ በደንብ አውቃለሁ ብሎ ሲላት ቆይ እንዴት ነው ሁላቸውም እየተጠራጠሩና እያወቁ ያሉት ምናምን በማለት ዞሮ አዲስ ነገር ካለ አሳውቀኝ ምናምን ተባብሎ ስልክ ዘግተው ነበረ። እንግዲህ አቢኒ እየመጣ ባለ ሰዓት ከቃላብ ጋር ተገናኝተው ቃላብ እና እሱ ቆመው እያወሩ እና እየተወያዩ ምን ማድረግ እንዳለባቸው እያማከረው ነበረ። አቢኒ ያው አሁን ላይ አቢኒ እሱን ለማውጣጣት እንጂ አምኖትና ከእሱ ጋር የመስራት ፍላጎት ኖሮት አይደለም። ግን ስለ ቃላብ በደንብ ፍንትው አድርጎ የመጣበት ነገር ምንድን ነው የሚለውን ማወቅ ስለፈለገ አንዳንድ ነገሮችን ሲያዩ ነበረ። ምክንያቱም ሁለታቸውም ግን ተጠራጥረዋል። ቃላብም አቢኒን ይጠረጥረዋል፣ አቢኒም ደግሞ ቃላብን ስለሚጠረጥረው ሁለታቸውም እየተሻከኩ ስለሆነ የሚያወሩት በወሬያቸው ራሱ ብዙም እየተስማሙ አይደለም። በአሁኑ ሰዓት ሰው አይታመንም ምናምን ብሎ ሲል ያዳ ምናልባት እኮ ያዳን እንግዲህ አንተ የሆነ ነገር አድርገው ይሆናል ምናምን እያለ ከራሱ ጋር በሚያወራበት ሰዓት አቢኒን እኔ የምልህ ሶስተኛው ሰው ምናልባሽ ያዳ ሊሆንም እኮ ይችላል ብሎ ሲል እንዴት እንደዚህ ትላለህ? እኔ ያዳን ከምጠራጠር ራሴን ብጠረጠር ይሻላል ብሎ ሲለው አሁን እኮ ሰው ማመን አያስፈልግም በዚህ ሰዓት ብለሃል እና ምናልባሽ እሱ ሶስተኛው ወገን ሊሆን ይችላል፣ ሰው አይታመንም ብለህ የለ ብሎ ሲል አይ ያዳ በፍጹም ይሄንን አያደርግም፣ ያዳ እኮ ወንድሜ ነው፣ ለእኔ ብዙ ነገር የሚሆንልኝ ነው። ስለዚህ እሱን በፍጹም ልጠራጠረው አይገባም፣ ራሴን ብጠረጠር ይሻለኛል ምናምን ብሎ ሲል እንግዲህ እያወሩና እየተጨዋወቱ እያሉ ባሉበት ሰዓት ኢዛና
ወደ ቤቱ በሚሄድ ሰዓት ሁለታቸውንም ሲያይ በጣም ደንግጦ ብቻ ቃላብና አቢኒ እንዳይሆኑ ብሎ ሲል እውነትም እንግዲህ አይኑን አሸታ አሸታ አድርጎ ሲያያቸው ቃላብና አቢኒ ናቸው። የማይደበቅ ነገር ሲሆንበት ያው አይቷቸው ለድል ሊደውል እየተመለሰ ባለበት ሰዓት ቃላብ ዘወር ሲል ኢዛናን ሲያይ ወይኔ ዛሬ ተሰራልኝ፣ ይሄ ተንከስስ የሆነ ልጅ አየኝ አይደለ፣ ነገሮቹ ሁሉ እንዳይበላሹብኝ በቃ በፍጥነት ከዚህ መሄድ አለብኝ ብሎ አቢኒን እንግዲህ አዲስ ነገር ካለ አሳውቀኝ፣ ተጠንቀቅ፣ ራስህን ጠብቅ፣ እደውላለሁ፣ እንደዋወላለን ተባብለው ከዞረ በኋላ ያው እንግዲህ በፍጥነት ቶሎ ስልኩን አንስቶ ለእድል ደውሎ አቢኒንና ቃላብን አብረው አየኋቸው፣ ይሄ ውሻ እንዴት እንደዚህ ያደርገናል ምናምን ብሎ ሲነግረን እርግጠኛ ነህ ስትለው አዎ ባይኔ በብራት እኮ አየሁ ነው የምልሽ፣ ቃላብና አቢኒ ቆመው እያወሩ ምናምን ሲል እሺ የት ነህ አሁን መገናኘት አለብን፣ ቆይ ባልሰራለት እያለች እድል እንግዲህ ስትል ያው እንደለመደው የሚቀጣጠሩበት ቦታ እዛ ና ስትለው ወደ እሷ እየገሰገሰ በሚሄድበት ሰዓት ባልሰራለት ብላ ስልኳን አንስታው ወደ ናቲ ጋር ነበር የደወለችው። ናቲ ጋር ከደወለች በኋላ ስትነግረው ናቲ ምንም እንደማያውቅ አንዳንድ ነገሮችን አውቆ እንዳላወቀ ሆኖ ሲያወራት፣ መጨረሻ ላይ ግን አንቺ ጅል ይህንን ነው ወሬ ብለሽ ይዘሽ የምትመጪው? ደህና ወሬ ይዘሽ ካልመጣሽ በቀር ዝም ብሎ ለሆነው ላልሆነው አትደዊ ሲላት፣ ቆይ ማለት ምንድን ነው? የምታውቀው ነገር አለህ እንዴ? ቆይ ኢንስፔክተር ቃላብ የነዜማ ሰው እንደሆነ እማለቅ ነው የሚመስልሽ ብሎ ሲላት፣ እንዲህ የዜማ ሰው ነው እንዴ እሱ? ምናልባሽ እኮ የአቢኒ መስሎኝ ነበረ። አይ የአቢኒ ሰው አይደለም እሱ የዜማ ሰው ነው። ዜማ እንዲያግዛት እሱን ያስመጣችው የእሷ ሰው ነው እንጂ የአቢኒም አይደለም ብሎ ሲላት፣ በቃ እስከ ዛሬ ድረስ ዜማ በህይወት እንዳለች ያውቃል ማለት ነው፣ ተጫወተብን ምናምን ብላ ስትል፣ አሀ እየተጫወትሽበት መስሎሽ ነበረ እንዴ ብሎ ከት ብሎ ነበረ ናቲ እየሳቀባት ማለት ነው። አሁን በአንቺ ቤት እኮ እየተጫወትሽበት መስሎሽ ነበረ፣ ግን እሱ ነው እየተጫወተብሽ ያለው። ለመሆን ችግር የለውም ብቻ አገኘዋለሁ፣ ያኔ ዋጋውን አሳየዋለሁ ምናምን ብሎ ስልክ ያው ከእሷ ጋር ዘግቶባት ነበረ። ያው አቢኒ የሚፈልገው ነገር እየሆነለት ስለሆነ ውሾቹ እርስ በርሳቸው እየተባሉ እየተናከሱ ነው ብሎ ሲል፣ እነማ ሲል እንግዲህ ልዑል ያው የምንፈልጋቸው እነ እድልና እነ ኢዛና ቃላብ እርስ በርሳቸው እየተናከሱ ነው። እስካሁን ድረስ ቃላብ የነዜማ ሰው እንደሆነ አታውቅም እድል ብሎ ሲል እንግዲህ ልዑል እኔ እንደነገርኩህ አድርገህ ነገርካት ሲል፣ አይ መጀመሪያ ላይ እኮ ምንም እንደማላቁኝ ነበረ ያወራኋት፣ ግን መጨረሻ ላይ እንደማቀው ስነግራት በጣም ተናዳ ስልኩን ዘጋችው። እኔ የምፈልገው ይሄን አይደል እስበሳቸው እንዲባሉ ሲል፣ ልዑልም እንግዲህ ስራ ያቀሉልን እዛው እስበሳቸው እና ምን ማድረግ ነው ያለብን ብሎ ሲል፣ እንግዲህ እነሱ ስራውን ያቀሉልናል፣ እኛም ደግሞ ስራችንን እንጀምራለን። የምንፈልገው ይህንን ነበረ፣ የተሳካልን ነው። ማን እንደሆንኩኝ እኔ ናቲ አያውቁኝም፣ የእነሱ ፍጻሜ በእኔ እጅ ነው እያለ ባለበት ሰዓት እንግዲህ ያው ልዑልም ልክ ነህ ወንድሜ፣ አንተን እንደዚህ ያደረጉትንማ የእጃቸውን እንሰጣቸዋለን ወንድሜ ሲል፣ እሺ ብቻ ወደ ኋላ እንደማትል አምናለሁኝ እየተባባሉ ባሉበት ሰዓት እንግዲህ እድልና ኢዛና ተቀጣጥረው ስለነበረ ኢዛና በፍጥነት ሲበር ወደ እድል ጋር ሄዶ ሰራልን አይደለ ምናምን ብሎ ሲላት፣ በጣም ሰራልን እንጂ እኔ ደግሞ ማን እንደሆንኩኝ አሳየዋለሁ ባልሰራለት፣ እሱ እንደዚህ እንደተጫወተብን አይቀርም ባልጫወትበት ምናምን ስትል፣ ቆይ ግን እንዴት ነው ያልጠረጠረው? እንዴት ነው እሱን እስከዛሬ ድረስ እንደዚህ ልናምን ይቻል ነው ምናምን ብሎ ሲላት፣ ምን አውቄልሽ አንቺ ነሽ ያመጣሽው ብሎ ሲላት ነበረ ኢዛና። ቆይ ኢዛና እኔ እናንተ እንደዚህ መጣላቱ ነው የሚጠቅምን ወይስ ደግሞ መፍትሄ መፈለጉ ሲል፣
አላውቅልሽም ብቻ የነሱ ሰው ሆኖ እስከ ዛሬ ድረስ ሲሰልለንና መረጃ ከኛ ሲወስድ ነበረ ማለት ነው። ስለምን መረጃ? ምናልባሽም ደግሞ ሶስተኛውን ሰው ለማወቅ ስለ ያዳ ሊሆንም ይችላል እኮ የቀረበን ወይኔ ሰራልን ምናምን እያለን ባሉበት ሰዓት እንግዲህ ቃላብ በፍጥነት ሲበር ወደ እነሱ ጋር መጥቶ ሁለታቸውንም ይዞ ከዚህ በኋላ እስከ ዛሬ ድረስ መረጃ ለመሰብሰብ ብዬ እንጂ እናንተ ነፃነት የሚገባችሁና ውጭ ላይ እንደፈለጋችሁ የምትሆኑ ሰዎች አይደላችሁም። ስለ ሁሉም ነገር አውቃለሁ፣ ግን ስለ ያዳ ለማወቅ ስለፈለኩ ነበረ። ያዳም በቁጥጥር ስር ነው ብሎ ሲላት እድል በጣም ደንግጣና ስትርበተበት ስትፈራ ነበረ። ግን በሱ እጅ ወድቃለች። መጨረሻዋ ያው ወንጀለኞች ሰዎች ለጊዜው ሊሳካላቸው ይችላል፣ ነገር ግን መጨረሻቸውና ፍጻሜው አያምርም አይደለም። እድል እንግዲህ ባልሰራለት እያለች እየፎከረች ባለችበት ሰዓት ኢዛና መፍትሄ መፈለግ አለብን እየተባባሉ ባሉበት ሰዓት ነው እንግዲህ ቃል መጥቶ አጠገባቸው ከየት መጣ ሳይባል እድል ኢዛና እፈልጋችኋለሁ ኑ በማለት ፊቱ በጣም ተቃይሮባቸው ስለነበረ እንደዚህ አይነት ፊት አይተውበት አያውቁምና ከዚህ በፊት በጣም ነበረ የደነገጡት ማለት ነው። ያው እንግዲህ ሁሉ ነገር እንዳበቃላት ነው የተሰማት። ከዚህ በኋላ ያው ራሷን ነፃ ለማድረግ ያዳ ብቻ እንደሆነ ወንጀለኛው ትናገራለች የሚል ተስፋ አለን። እንግዲህ ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለየዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቀን፣ ወጥቶ ከመቅረት ይጠብቀን እያልኩ ሰናበታችኋለሁ። መልካም ጊዜ